የወንድ ልጅ ብልት ተቆርጦ በአደባባይ ላይ ይዞ ሲዞር ተገኝቷል። በፖሊስ ታጅቦ ሰዎች የአካባቢ ሰዎች አጅቦት እየጨፈሩ ከኋላ ደግ አደረገ የሚል ጩኸት እያሰሙ ወደ ፖሊስ ጣቢያ ሲሸኝ አይተናል። ይሄ ደግሞ የተፈጠረው በወላይታ ውስጥ ነው፣ በኢትዮጵያ ውስጥ የተከሰተ ነገር ነውና እስቲ በዚህ ጉዳይ ላይ አንዳንድ ነገሮችን እላችኋለሁ። እናንተም ሐሳባችሁን በኮሜንት አስቀምጣላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቪ 430 ቻናል ተከታታዮች እንደምን አላችሁ እንደምን ከረማችሁ? ለሁለት አመት ኦልሞስት 2 አመት ሊሆነኝ ነው ከዩቲዩብ ርቅ ያለው ባልሆኑ ነገሮች ወደ ዩቲዩብ መምጣት ካቆምኩኝ ረጅም ጊዜ ሆኖኛል። እስቲ ዛሬ ደግሞ ይሄን ሐሳብ ላጋራችሁና እናንተም የራሳችሁን ሐሳብ ተሰጣላችሁ። በወላይታ ውስጥ ኢትዮጵያ በአገራችን ኢትዮጵያ ውስጥ ወላይታ አንድ ሰው የራሱ የገዛ ጓደኛው ልጁን ሲደፍር ደረሰ። ጓደኛው ነው እንግዲህ ልጁን ሲደፍር ደረሰ። ከኋላ መጥቶ በፍልጥ ወገቡን ብሎት መሬት ላይ ከጣለው በኋላ ብልቱን ቆርጦ በአደባባይ ይሄው ለፖሊስ እጅ ሰጥቶ አብሮ እንትን እየሄደ ነው ወደ ፖሊስ ጣቢያ እየወሰዱት ነው። በነገራችን ላይ በኢትዮጵያ ውስጥ አብዛኛው ጊዜ ህፃናቶች ይደፈራሉ። መደፈር ብቻ አይደለም ከተደፈሩ በኋላ ይገደላሉ። በአሰቃቂ ሁኔታ ተገለው ፍርድ እንኳን አያገኙም። ህፃናቶች እናቶች ይደፈራሉ። ሴት ልጅ ያለ ፍላጎቷ በሁለት ወይ ደግሞ በሶስት ሰው ትደፈራለች። ፍርድ ይሄንን ተገቢ አይሰጥም። ለተወሰነ ጊዜ የሆነ ነገር ይደረጋል። ደፋሪ ወይ ደግሞ ገዳዩ ወጥቶ ታገኙታላችሁ። ይሄ ደግሞ ህግ አይደለም። በቃ በተለይ ገንዘብ ያላቸው ሰዎች ሀብታሞች ከሆኑ ምናምን በህግ ፊት እንዴት እንደሆነ ባላቅም ለነሱ ህግ ቀላል ነው። ማግኘት ያለባቸውን ቅጣት አያገኙምና ወዲያውኑ ተለቀው ታያላችሁ። ይሄ ለደሃው ማህበረሰብ ላይ ትልቅ ተጽዕኖ እየፈጠረ ነው። ይሄኛው ድርጊት ደግሞ አባት ልጁ ስትደፈር ደርሶ የወሰደው እርምጃ ትክክለኛ ነው ወይስ ትክክለኛ አይደለም የሚለው ነገር ለማየት እንደኔ አስተሳሰብ እንደኔ አሳብ ትክክለኛ ነው። በቃ ምክንያቱም እቺ ልጅ ብትደፈርና አባት ቢከስና ወደ ፍርድ ቤት ወይ ደግሞ ወደ ፖሊስ ጣቢያ ቢያቀርበው የሰው ለተወሰነ ለ1 2 ወር ለ3 ወር ይታሰርና ከዛ በኋላ ይለቀቃል ይፈታል። ሰላማዊ ኑሮ ነው የሚኖረው። ኢቭን ባይወጣ እንኳን ባይለቀቅ እንኳን ልጁ ተደፍራ እድሜ ልኳን በሆነ ጸጸት ውስጥ በሆነ የአእምሮ ህመም ኖሮባት የኖረች እሱ እስር ቤት ውስጥ ቁጭ ብሎ ባልቶ ጠጥቶ ዘና ብሎ ነው የሚኖረው። የሚገርመው ነገር ማለት ነው። ሶ ደፋሪዎችና ያልሆነ ነገርን የሚሰሩ ሰዎች የራሳቸው የሚገባቸውን ቅጣት ማግኘት መቻል አለባቸው። ከዚህ ደግሞ ሌሎች ሰዎች ይማራሉ። አብዛኛው ጊዜ ልጅ ተደፈረች ብለው በሚዲያ መጥተው የሚጮሁ የሚያለቅሱ እናቶች አባቶች ወንድሞች እናያለን። ልጅ ተገደለ ብለው የሚያለቅሱ የሚጮሁ ሰዎች እናያለን በተለይ በሶሻል ሚዲያ። ይሄ ነገር ምንድነው የሚያስተምረው የሚያሳየው? አንተ ልጅ ስትደፈር አይተ ዝም ብለ ወደ ፍርድ ቤት የምትመጣ ከሆነ ፍርድ ምንም ሊዳኝ አይችልም። አንተ የራስን እርምጃ መውሰድ መቻል አለብህ። ልጅ ፍለፊት የተደፈረች አንተ አይተ ወረቀትና ስክሪፕቶ ይዘ ወደ ፖሊስ ጣቢያና ፍርድ ቤት የምትመላለስ ከሆነ የራስን ድክመት ነው የሚያሳየው እንደኔ ማለት ነው። ደፋሪ መገደል አለበት። በቃ የራሱን የሆነ ቅጣት ማግኘት መቻል አለበት። ሌሎቹም ደግሞ ሌሎች ደፋሪዎች ከዚህ በፊት የደፈሩት ራሱ የስቃይ ሰቀቀን ህይወት ነው የሚኖሩት። ከዚህ በኋላ ደፍራለሁ ብሎ አስቦ በራሱ አእምሮ ውስጥ የመድፈር ሐሳብ ኖሮት ያለ ሰው ይሄን አይቶ ፍርሃት ነው የሚሰማው። ገባችሁ? ሁላችንም ምንድነው ማድረግ ያለብን? ሲደርስብን ራሳችን ዲፌንድ ማድረግ መቻል አለብን። እኔ ለልጄ ካልደረስኩኝ እኔ ለልጄ የሆነ መስዋዕትነት ካልከፈልኩኝ ህግ የምን መስዋዕትነት ነው የሚከፍለው ለኔ? ስለዚህ ማድረግ ያለብን ምንድነው? ሁላችንም ለራሳችን ለራሳችን ልጆች ለራሳችን ህፃናቶች እኛ ራሳችን ቅድመ ሰተን የሆነ ነገር ማድረግ መቻል አለብን። ካልሆነ ግን ብቻ ዝም ብለ በሶሻል ሚዲያ መተ ልጄ ተደፈረች ብለ አልቅሰሽ ምትጂ ከሆነ ልጄ ሞተብኝ ብለ አልቅሰሽ ምትጂ ከሆነ ምንም የሚቀየር ነገር የለም። ልቁንስ የሚቀየር ነገር ቢኖር እንደዚህ አይነት ነገር ሲወሰድ ነው። ለምሳሌ አሁን በአንዳንድ ሀገራቶች ሳውዲ አረቢያን ብንወስድ ገዳይ ይገደላል፣ ሌባ እጁ ይቆረጣል። ለዚህ ነው አብዛኛው ጊዜ እዚህ ሳውዲ አረቢያ ውስጥ ብዙ ሌባ አታዩም።
ብዙ ገዳይ አታዩም ቢያንስ ደፋሪም ይገደላል የደፈረ ሰው ይገደላል ቢደፍሩ እንኳን በቃ ድብቅ አርገው በሆነ ነገር አርገው ነው እንጂ የሚደፍሩት በተለይ የዜጋን ሰው አይደፍሩም ከኛ ሀገር ኢትዮጵያኖች እዛ ሲሄዱ ምናምን የሚደርስላቸው ሰው ስለሌለ ኤምባሲው በትክክል ስለማይሰራ ልጆቹም የተደፈሩትም ወደ ህግ ስለማያቀርቡ ምናምን ሊያደርጉ ይችላሉ ከዛ በተረፈ ያገሪቱ ዜጋ ላይ እንደዚህ አይነት ነገር አይፈጠርም በቃ ምክንያቱም ህግን ስለሚፈሩ ነው ፈጣሪን ፈርተው ሳይሆን ህግን ስለሚፈሩ ነው ሌሎች ያደጉ ሀገሮችን መውሰድ እንችላለን ደፋሪዎች በሆነ ነገር ተጠቅመው ከደፈሩ በኋላ ደብዛቸውን ያጠፋሉ እንጂ ልክ እንደኛ ሀገር እጅ ከፍንጭ ደፍሮ እዛ ጎረቤት ይያለ ምን ይያለ ደፍሮ ሰላማዊ ኑሮ አይኖርም አይቻልም ህግን ይፈራሉ ህግን ያከብራሉ ገባቸው አይደለም ስለዚህ ይሄ አባት ያደረገው ድርጊት እንደኔ ለኔ ትክክለኛ ድርጊት ነው በቃ ማድረግም መደረግም ያለበት ነገር ነው ምክንያቱም ከዛ ወጥቶ ዝም ብሎ አልቅሶ የሚሄድ ከሆነ ምንም እንትን መፍትሄ ሊያገኝ አይችልም ልጁ ተጎርታለች ምናልባት ልትሞትም ትችላለች ምናልባት የአእምሮ ህመምተኛ ልትሆን ሆና ልትቀር ትችላለች የሱ ራሱ እድሜ ልኩን የተጸጸተ ነው የሚኖረው ማለት ነው ሶ መደረግ ያለበትም ነገር ትክክለኛ ነው ያደረገው ምናልባት እዚህ ጋር አሁን ያ ሰው ታስሯል ህግ ይሄ ሰው ላይ ምን አይነት ዳኝነት ሊወስድ ይችላል ምን አይነት ቅጣት ሊወስድ ይችላል የሚለው ነገር ደግሞ ማየት አስፈላጊ ነው የህግ ባለሙያ ባልሆንም እኔ እንደማስበው ያ ሰው ያደረገው ነገር ትክክለኛ መሆኑ ታስቦ የሆነ ነገር በህግ ታይቶ መለቀቅ አለበት ምክንያቱም ልጁ ስትደፈር ባይኑ ያየ ዝም ካለፈ ይሄ ሌላ እንትን ነው የሚሆነው ማለት ነው ስለዚህ ያደረገው ነገር ድርጊቱ ትክክል ነው በቃ የወሰደው እርምጃ ትክክል ነው እናንተስ ምንድነው የምትሉት ለምሳሌ አንተ ወይ አንቺ ልጅ ስትደፈር ደርሰሽበት ምን አይነት እርምጃ ነው የምትወስጂው ዝም ብለሽ እዛ ቆመሽ ደውለሽ ፖሊስ ልትጠሪ ነው ወይስ ጮሽ ጎረቤት እንዲሰበሰብ ነው የምትፈልጊው ለዛ በዛች ሰከንድ ውስጥ በዛ ደቂቃ ውስጥ በአእምሯችሁ የሚመጣው ምንድነው ይሄንን ነገር ማሰማቻል አለባችሁ እስቲ ምታደርጉት በእናንተ ቢደርስ ምታደርጉት ነገር ምትወስዱት እርምጃ ምን አይነት ነው ኮሜንት ላይ አስቀምጡልኝ ቪዲዮ ላይክ አድርጉ ሼር አድርጉ ለጓደኞቻችሁ አድርሱ እንግዲህ በድጋሜ ተመልሼ መጥቻለሁ ለቻናሌ አዳዲስ ከሆናችሁ ሰብስክራይብ አድርጉ ነባሮች እንኳን በሰላም መጣችሁ መልካም ጊዜ